በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ የኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ እንኳን ለታላቁ ዓመታዊ የመልአኩ ቅዱስ ሚካኤል ክብረ በዓል በሰላም በፍቅር አደረሰን። በሰኔ ወር መልአኩ ቅዱስ ሚካኤል ካደረጋቸው ታምራቶች አንዱን አነብላችኋለሁ። አንብበን በረከት የምናገኝበት ያርግልን። የቅዱስ ሚካኤል ታምር ሰኔ 12 የሚነበብ። ልመናው ለዘላለሙ በእውነት ከሲኦል ረግረግ ጠብቆ ከርጉም ተኩላ ዲያብሎስ አፍ አውጥቶ ከክፉ የሰይጣን ወጥመድ ያድንና ጣፋጭ ምስጋናው የማይሰለች ከጽንፍ እስከ ጽንፍ ፈጥኖ የሚደርስ አርያም የከበረ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። በቆጵሮስ ደሴት በሊቀ መላእክት ቅዱስ ሚካኤል ልመና የሚታመን እግዚአብሔርን የሚፈራ የጌታችን ኢየሱስ ክርስቶስ ወገን የሆነ አንድ ሰው እንደነበረ ተነገረ። በክቡር ሊቀ መላእክት ቅዱስ ሚካኤል ስም ቤተ ክርስቲያን ይሰራ ዘንድ በልቦናው አስቦ እጅግ ያማረ ቤተ ክርስቲያንን ሰራ። ስራውንም ከጨረሰ በኋላ በፍጹም ጌጥ አስጌጠው። ለቤተ ክርስቲያኑ ማስረከቢያ ታላቅ በዓል አድርጎም የሊቀ መላእክት ቅዱስ ሚካኤልን ቤተ ክርስቲያን ለመቀደስ ይመጡ ዘንድ ወደ ኤጲስቆጶሱ ወደ ካህናቱ ላከ። ካህናቱና ዲያቆናቱም የክርስቲያን ወገኖች የምእመናን ሁላቸው የሊቀ መላእክት ቅዱስ ሚካኤልን ቤተ ክርስቲያን በሚባረክበት ቀን ተሰበሰቡ። ወደ ቤተ ክርስቲያኑም ውስጥ ገብተው ቆሙ። ያን ጊዜም ኤጲስቆጶሱ እንደሚገባው ሕግና ስርዓት የቅዳሴውን ጸሎት ጀመረ። በዚችም ሀገር ጋኔን ያደረበት አንድ ለምጻም አይሁዳዊ ሰው ነበረ። እየተጨነቀ ጥርሱን እያፍጫጨ ይጨነቅ ነበረ። ደዌውም ጽናት የተነሳ አካሉ ሁሉ እንደ ድንጋይ ደርቆ ነበረ። የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን የሚባረክበት ቀን እንደደረሰ በሰማ ጊዜ ከተኛበት ተነስቶ ልብሱን ለውጦ የክርስቲያን ልብስ ለበሰ። ክርስቲያንንም መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ስለ ቤተ ክርስቲያኑ መባረክ የሚያደርገውን ጸሎት በጨረሰ ጊዜ የጸለይበትን ማይ በቤተ ክርስቲያን ቅጽርና በግንቦቹ ሁሉ ላይ ረጨ። ያም አይሁዳዊ በሽተኛ ከሚባረክበት ማይ ተቀብሎ በራሱ ላይ አፈሰሰ። በጽኑ ሃይማኖትና በቁርጥ ልቡናም አካሉን ሁሉ ተጠመቀ። በሊቀ መላእክት ቅዱስ ሚካኤል ስዕል ፊት ከሚበራው ከቀንዲሉ ዘይት ቅባትም ተቀባ። ሊቀ መላእክት ቅዱስ ሚካኤል ሆይ ከዚህ ከክፉና ከሚያስጨንቅ የለምጽ ደዌ ብታድነኝ እኔ ለቤተ ክርስቲያንህ ንጹሕ 20 ወቄት ወርቅ እሰጥሃለሁ። የወልደ እግዚአብሔርን ክርስቶስን ሥጋ ለብሶ ሰው ሆኖ ስለ አዳምና ለሔዋን ስለ ልጆችም ሰው ሆኖ ከነቢይ ዳዊት ወገን እንደተወለደ በምታምን እንዲህ በቀናች ሃይማኖት አምኜ በጌታችንና በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ተጠምቄ ክርስቲያን እሆናለሁ። በቀሪው ዘመኔም ሁሉ ቤተ ክርስቲያንን አገለግላለሁ። ከዚህ ከጭንቅ ደዌ ፈውሰኝ፣ አድነኝ፣ ድነትን ስጠኝ። ከዚህም ክፉ የለምጽ ደዌ ፈጥነ አድነኝ ብሎ ተማጸነ። ይህንን ካለ በኋላም በዚች ሌሊት በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ውስጥ ሳለ የእንቅልፍ ተደሞ መጥቶ በተኛ። ከእንቅልፉ በነቃ ጊዜም አካሉን ሁሉ አድኖ አገኘ። በሰውነቱ ምንም ለምጽ የነበረበት አልተገኘም። ፍጹም ደስ አለው፣ እግዚአብሔርም አመሰገነው። ሊቀ መላእክት ቅዱስ ሚካኤል አከበረው። ከደዌው ስለተፈወሰና ጤንነትን ስላገኘ ያ ቀድሞ ያስጨነቀው የነበረው ጋኔንም ከእርሱ ወጥቶለት ከለምጹ ዳነ። በሰውነቱ ላይም ምንም አልቀረም። ይህን አይሁዳዊ ሰውም ከዚህ አስጨናቂ ደዌ በዳነ ጊዜ ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያንን የተሳለውን ስዕለት ንጹሕ 20 ወቄት ወርቅ ሰጠ። ያን ጊዜም ፈጥኖ ተነስቶ ወደ ኤጲስቆጶሳቱ ዘንድ ሄዶ ሊቀ መላእክት ቅዱስ ሚካኤል ያደረገለትን ትልቅ ድንቅ ተአምራት ሁሉ ነገረው። በላዩ አድሮም ከነበረው ጋኔንና ከለምጹም እንደዳነ መሰከረ። ከምድር ላይም ወድቆ እየሰገደም እንግዲህስ ክርስቲያን እንደሆን
አጥምቀኝ ከክርስቲያን ማህበርም ደምረኝ ብሎ ኤጲስቆጶስን ለመነው። ኤጲስቆጶሱም ያንኑ ጊዜ እሺ ብሎ ከቤተ ክርስቲያን ከዘመዶቹ ሁሉ ጋር አጠመቀው። ያም ሰው በቀናች ሃይማኖት የቅዱስ ሚካኤል ቤተ ክርስቲያንን እያገለገለ ሊቀ መላእክት ቅዱስ ሚካኤልን ያደረገለትንም ታምራት እየመሰከረ ቀድሞ ከነበረበት ጨለማ እንዳበራለት በፍጹም ጥንቃቄ ኖረ። በጨለማና በሞት ጥላ የሚኖር ሰዎች ደገኛው ብርሃን አዩ። በጨለማም ለሚኖሩ ሰዎች ደገኛው ብርሃን ወጣላቸው ብሎ ነቢዩ ኢሳይያስ እንደተናገረ የኃጢአት ደዌ እያመመው የጨለማ ጋንን እያሰቃየው መከራ እየጸናበት በጨለማ ለነበረ ለዚህ አይሁዳዊ በሊቀ መላእክት ቅዱስ ሚካኤል አማላጅነት የሚያድን የክርስቶስ ብርሃን በራለት። ከቀድሞውም ደዌ ያዳነው አይነ ልቦናውን ከዕውርነት ያበራለትና ከክህደትም ወደ ቀናች ሃይማኖትም መልሶ ቅዱስ ሥላሴን ወደ ማመን በመራው ይቅርታና የቸርነት መላእክት ሊቀ መላእክት ቅዱስ ሚካኤል አማላጅነት በጥምቀት የተወለድን እኛ ልጆቹ ሁላችን ክርስቲያንን ይጠብቀን። በምልጃውና በልመናውም በከንቱም እንዳንጠፋ ከሰይጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋር በየቀኑ ይታደገን። የሬሪቱ ሰይፍ ከኛ ይራቅ። ምልአቱ የማይጎድል ሐሰትን የሚወልዱ ክፋትን ቅያሜን የተመሉ የክፋት ባህር የቀላይ ጥልቅ የሆኑ ሰውን የሚያስቱ የሳጥናኤል ወገኖች ሁሉ ከኛ እንዲርቁ እኒህ እንዲያጠምዱን በክንፍ ሬሪቱ ጥላው ይሰውረን። በቸርነቱም መጋረጃ ይጋርደን። እኛን ለመጎብኘት ይምጣ። ከቀድሞ ጀምሮ ቂም የሌለበት ምሕረትን የሚለምን የዋህ መልአክ ነውና የጥምቀት ልጆች ሁላችን በአማላጅነቱ ይጠብቀን፣ በለመኑ ያድነን ለዘላለሙ አሜን።